አለ ወንጌላዊው ቅዱስ ዮሐንስ ዛሬ ጥር 4 ወደ ብሔረ ሕያዋን የሄደበት ቀን ነው። አባታችን ቅዱስ ዮሐንስ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ብሎ አንድነትና ሦስትነቱን ተመራምሮ ለመድረስ ሲሞክር በመሃል አንድ የእግዚአብሔር መልአክ በዮርዳኖስ ወንዝ ላይ ቆሞ በእንቁላል ቅርፊት ውሃውን እየጨለፈ ወደ ውጭ ሲጥል አየው። ዮሐንስም ተገርሞ መልአክ ሆይ ምን ማረግህ ነው አለው። የዮርዳኖስን ባህር በዚህ የእንቁላል ቅርፊት ጨልፌ አፍስሼ ልጨርሰው ነው አለው። አባታችን ዮሐንስም በከንቱ ደከምክ አለው። ይህን ጊዜ መልአኩም መልሶ ወዳጄ አንተ እግዚአብሔርን ተመራምረህ ካገኘህና ከደረስክበት እኔም የዮርዳኖስን ወንዝ በዚህ የእንቁላል ቅርፊት ቀድቼ እጨርሰዋለሁ ብሎ ከስተቱ እንዲመለስ አድርጎታል። አባታችን ቅዱስ ዮሐንስ ስዕል የመሳል ተሰጥኦ የነበረውም ሲሆን የክርስቶስን የስቅለት ስነ ስዕልም የሳለልን ይህው ቅዱስ ነው። እስከ እግረ መስቀል ድረስ ሂዶ ስቅለቱን አይቷልና በተሰቀለበት ሁኔታ ድጋሜ ቢስለው ስዕሉ አንደበት አውጥቶ አይሁድ በቀራንዮ ራቁቴን ሰቀሉኝ፣ አንተ ደግሞ ድጋሚ ትሰቅለኝን ብሎ ተናግሮታል። ከዚያም ከለሜዳ አልብሰኝ ብሎታል። ከለሜዳ አልብሶ ስዕሉን አስተካክሏል። ጌታችን ለዮሐንስ ያልነገረው እርሱም ያላስተማረው ምስጢር የለም። ለዚያም ይመስለኛል በአንድ ሀገር ወይም ደግሞ በአንዲት ቤተ ክርስቲያን ታቦት ጽላት ቢጠፋ የቅዱስ ዮሐንስ ወንጌል በታቦቱ ወይም በጽላቱ ተተክቶ ይቀደስበታል ብለው የነገሩ። ዮሐንስ ኢየሱስ የሚወደው ሐዋርያ ነው የነበረ። ምንም እንኳን የክርስቶስ ፍቅር እንደ ፀሐይ ለሁሉም የሚያበራ ቢሆንም ፀሐይዋ ግን ወደ ቤታችን ልትገባ የምትችለው በርና መስኮታችንን በከፈትንበት መጠን ልክ ነው። ዮሐንስም የልቡን መስኮት ከሌሎቹ በላይ ወለል አድርጎ የከፈተ ቅዱስ ስለነበረ ሊወደድ ችሏል። ቅዱስ ዮሐንስ ከ12ቱ ሐዋርያት አንዱ ቢሆንም እንኳን ሐሙስ ማታ ከተበተኑት በጎች ጋር አብሮ ጌታውን ጥሎ አልሸሸም። ጌታ በክብር እየተመላለሰ ሕሙማንን እየፈወሰ ዓሣና እንጀራ አበርክቶ እየመገበ በሕፃናት ዝማሬ እየታጀበ ብዙ ተአምራት እየፈጸመ በነበረበት በዛ ሰዓት ከእርሱ ጋር ወዳጅ መሆን ብዙም አያስቸግርም። ነገር ግን በተዋረደበትና በተሰቀለበት በዕለተ ዓርብ ከጎኑ መገኘት ምን አይነት ፍቅር ነው! ለነገሩ ከእናንተ መካከል አንዱ አሳልፎ ይሰጠኛል ባለበት ምሽት ሁሎችም ሲወዛገቡ፣ እርሱ ግን ልቡ ላይ ያለውን የጌታ ፍቅር ያውቃልና ወደ ጌታ ደረት ተጠግቶ ጌታ ሆይ አሳልፎ የሚሰጥህ ማን ነው ብሎ የጠየቀ ቅዱስ ነው። ወደ ጌታ ደረት መጠጋት እንዴት ያለ ክብር ነው! መላእክት እንኳን ነገረ መለኮትን ነገረ እግዚአብሔርን ከእርሱ እግር ስር ቁጭ ብለው ሊማሩለት የሚፈልጉት ሊሰግድላቸው ዝቅ ሲል እንኳ ተው አንተ ከኔ በምን ታንሳለህ የሚሉት ይህ ቅዱስ ለዚህ ክብር የበቃውና እናታችን ቅድስት ድንግል ማርያምን እናት አድርጎ የተቀበለ ወደ ክርስቶስ ደረት በመጠጋቱ ነው። እናቴ ሆይ ልጅሽ በመጨረሻው ሰዓት ድምፁ እንደምትናፍቂው ስላወቀ መጽናኛ ይሆንሽ ዘንድ በገናውን